ኧረ እንዳንተ ያለ ከወዴት አለ? ኦርቶዶክስ ቤተክርስቲያንን የምናገለግል በጣም ዋጋ የምንከፍል ልጆች ነው የነበረው። ባገኙኝ ቦታና ባገኙኝ ቦታ ሁሉ ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ። ደግሞ የእውነት ብቸኛ እውነተኛ ወዳጅ ኢየሱስ ብቻ እንደሆነ እየቆረጥኩኝ ለምን አልሞትም? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። ወደዚህ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ። በእነ መጋቢ ሐዲስ በጋሽ ሲያስተምሩ አየትም አልሄድም፣ ቁጭ ብዬ ጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ ያለ ጥቅስ ነው። በቃ ነገሬን እንደዚህ አፕሳይድ ዳውን ያደረገው ማለት ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም የሚል ነበር። ከዛ እኔ ደግሞ በጣም 7ቱንም አጽዋማት ምጾም የሚያውቁኝ ሰዎች ባይዘው ያውቁኛል። ዝም ብዬ አይነት ሰው አልነበርኩ። መገኛዬ ጻድቃኔ ማርያም የሆነ ለመዳን ራሴን ማስጨነቅ ሰው ነበርኩ። ምክንያቱም የመጣሁበትም ዓለም ስላለ ኃጢአተኛነት ነው የሚሰማ። ከዛ ኃጢአተኛነት ለማድረፍ ኦርቶዶክስ ቤተክርስቲያን የምታምነውን ነገር ሁሉ አደርግ ነበር። በዚህ ልክ ለማምነው ነገር የተሰጠው ሰው ነበርኩኝ ማለት። ሁልጊዜ እግዚአብሔርን እፈልጋለሁ። የት ነው እውነቱ? ይሄ ነው ወይ መንገዱ ብለሽ ትጠይቂያለሽ እንደ ሰው። ስለዚህ እግዚአብሔር ከዚህ የመጽሐፍ ቅዱስ ጥቅስ ጋር አገናኘኝ ማለት ነው። ከዛ አነበብኩና ሄድኩኝ ወደ አንዳንድ አባቶች ጥያቄ ነው የጠየቅኩት። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም ብዬ እማምን ሰው ነበርኩ። ለመውጣት አስቀድሞ ሰዎች አግኝተውኝ የሆኑ ሰዎች መስክረውልኝ ምናምን ሳይሆን እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የእኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍታትም ይድናል ትላለች። የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ አልነበር። እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣልኝ መልስ ግን ዝም በይ የሚል ነው። ተሐድሶሽ እንዴ ምናምን አሉኝ ማለት ነው። ሲሉኝ ተሐድሶ ምንድን? በጣም ሩቅ ነኝ እኔ ባይዘው ለእንዲህ አይነት ተሐድሶ ምንድን ነው አልኳቸው። አረ ዝም በይ ተሐድሶ ምናምን በቃ ተጀመረ ማለት ነው። ከዛ አሁንም ጥያቄው ውስጤ ሊያሳርፈው አልቻለም። ስለዚህ መጀመሪያ እኔ እንድድን ጥያቄ መሰረት የሆነኝ የእግዚአብሔር ቃል ይሄ ነው ማለት ነው። ለካ ሰዎች ወደ እግዚአብሔር መንግስት የሚደርሱት በኢየሱስ ክርስቶስ ቤዛነት በኩል ነው እንጂ በማንም አማላጅ ማንም አማልዶ እንዳልሆነ ደረስኩበት። ምክንያቱም በብሉይ ኪዳንም አዲስ ኪዳንም በጣም ቅዱሳን የተባሉ በእግዚአብሔር ፊት የተመሰከረላቸው ቅዱስ ሰዎች ነበሩ። ታዲያ እንደዛ በቅዱሳን የምንድን በጻድቃን የምንድን ከሆነ እኮ በጣም ጃይንት የሆኑ ሰዎች ከእግዚአብሔር ጋር ያወሩ የተነጋገሩ እነ ሙሴን የሚያህሉ ሰዎች ነበሩ። ለምን አላደኑ? ስለዚህ የኢየሱስ መምጣት ምንድን ነው ፋይዳው? የኢየሱስ በመስቀል መሰቀል፣ ያን ሁሉ መከራ ማየት፣ በዛ ሁሉ ምጥ ውስጥ ማለፍ ምንድን ነው ፋይዳው የሚል ደግሞ ጥያቄ ዳይምሮ ይመጣ ማለት ነው። ከዛ በኋላ ሳነብ እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው የመጽሐፎች ሁሉ አባት ከሆነው ሕያው ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ከዛ የሆነው ምንድን ነው? እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይህን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። እንግዲህ አምላክ ነው አይደለም? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ የዘላለም ሕይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ ግጭት እየተፈጠረ መጣ። የሆነ ቦታ ስጋበት አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል ወረቀት። ከዛ የኔ ናርዶስ ማለት ሲጀምር
ሞንታርቦ ነው። እሱን ሄደው ነቀሉት። ከዛ እኔ ድምፅ አልባ ሆንኩኝ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ። ድንጋይ እየወረወሩ ምራቅ እየተፉ እኔ እንዲህ አይነት ጥላቻ ይቻላል። በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አልልም እና በየአቅጣጫው ስደቶች፣ መገፋቶች ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን። እስከ ውግዘቱ ድረስ አንቺ ምንም አይነት ግንኙነት አልነበረሽም? የመውጣትም አላማ አልነበረሽም? እኔ አልነበረኝም። እውነት ለመናገር ምንም ይሄ ወንጌል እንዲህ ነው የመዳን መንገድ ይሄ ነው ብሎ የነገረኝ ሰው የለም። መንፈስ ቅዱስ ግን አይኔን ስላበራልኝ ነው ጥያቄም የጀመርኩት። ግን መጽሐፍ ቅዱስ ይሄው በመንፈስ ቅዱስ አማካኝነት እውነቱን ለኔ አብርቷል። በወቅቱ ሲያወግዙን አልጠየቁኝ። ጥፋቴ ምንድነው? ችግሬ ምንድነው? ምናምን የሚለውን ነገር ምንም አልሰማሁም። የሰማሁት ግን መወገዜን ብቻ ነው። ጠርቶም ይሄና ይሄ ስተት አለ ይሄ አለ ብሎ በመጽሐፍ ቅዱስ ሙግት ውስጥ የተቀመጠ የለም፣ ያስረዳኝም የለም ማለት። ስለዚህ ጭፍን በሆነ መንገድ ተሰብስቦ ሲኖዶሱ አውግዞኛል። ለኔ ግን ወደ እውነቴ ወደ ኢየሱስ ስለሆነ ያስጠጉኝ ምንም ጉዳት አላደረሱብኝም። ኢየሱስን ማመን ሲጀምር የነበረኝ ሁሉ አመድ ሆነ ማለት። ከዛ ሁሉ ክብር ኢየሱስን በመምረጤ ኢየሱስን በመውደዴ አፕሪሺየት ሊያደርጉኝ ሲገባ ድንጋ ነው የመጣው። ዘፋኝ እያለው ያልነበረ ድንጋ ለኢየሱስ ተለየው ኢየሱስን ወደድኩት ስል ግን ድንጋ መጣ ማለት ነው። እሱ ላይ የነበረውን ሪጀክሽን እኔ ላይ ሳየው ይበልጥ ኢየሱስን እየቀረብኩት ይበልጥ ኢየሱስን እየወደድኩት በዚህ ሰልፉ አለ፣ በዚህ መከራው አለ፣ በዚህ አለመብላቱ አለ፣ በዚህ ውጣ ውረዱ አለ፣ በዚህ ጥላቻው አለ። ግን ኢየሱስ ወደ ራሱ እያስቀረበኝ እያስጠጋኝ በምድረ በዳ ባብላታለሁ አይደል የሚለው እያባበለኝ እኔም ሳልሞት ሰይጣንም ያሰበው ሳይሳካለት ደግሞ የእውነት ብቸኛ እውነተኛ ወዳጅ ኢየሱስ ብቻ እንደሆነ እያሳየኝ እኔም ደግሞ ለሱ ለመኖር እየቆረጥኩኝ ማለት ነው። ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። አላፍርበትም ያመንኩትን አውቀዋለሁ። አላፍርበትም ለታመነው ታምኛለሁ። ተግዳሮት የነበረበት ጊዜ ነበር። መዝሙር እንኳን ሰርቼ መዝሙሩን ለማስመረቅ መብት የለኝም። እዚህ የተከራየሁትን የኮከብ አዳራሽ ራሱ ለሰውየው ገብቶ ማለት ነው እናፈነደዋለን። እሷ እዚህ መዝሙር ካስመረቀች ቦምብ ነው የምንጥለው ብለው ሰውየው ጠሩኝ። ይገርምሻል። ምንድነሽ አንቺ አሉኝ። እኔ ዘማሪ ነኝ አልኳቸው። እሳቸው ደግሞ ኦርቶዶክስ። ታዲያ ከውጭ ሀገር ድረስ እየተደወለ ከዚህ ሀገር እየተደወለ ምንድነው እናፈነዳለን የሚሉት? ታዲያ ዘማሪ ኮንሽ እንዴት አሉኝ። እና እኔን ምን አሉኝ? ፈርሚ አሉኝ ሰውየው። እኔ እኮ ቤሳቢስቴ የለኝም። ሰዎች በሰጡኝ ነገር ነው ያንን ፕሮግራም ራሱ ያረኩት። የሆነ አንድ ነገር ቢፈነዳ እከፍላለሁ ብለሽ ፈርም ያሉኝ። ልበ ሙሉነቴስ ፍርም። እኔ ለምን ያመንኩት ኢየሱስን ነው። ስለዚህ ያ ኢየሱስ ድንቅ እንደሚያደርግ አውቃለሁ። ፈርሜ መታወቂያን አስይዤ ወጣሁ ማለት እና የነበረው ተግዳሮት አንቺ በገባሽ እውነት እኮ መኖር እኮ ትችያለሽ አይደል እንዴ? መብትሽ እኮ ነው። ግን እንደ ባንዳ ሀገሩን እንደከዳ ነበረ የነበረው ነገር። ኢየሱስ ግን ከዚህ ሁሉ በላይ ነው። በዚሁ አጋጣሚ ወደ ኢየሱስ የሚመጡ ሰዎች ኢየሱስ ታይቷቸው ኢየሱስ ገብቷቸው የሚመጡ ሰዎች ምክር አለኝ። ያያችሁትን ኢየሱስ ያዙት ነው የሚለው መጽሐፍም ሲናገር የእምነታችሁ ጀማሪና ፈጻሚ አይደለም ሊቀ ካህናት የሆነውን ኢየሱስን እያያችሁ ሩጫውን እንድንሮጥ ነው። ኧረ እንዳንተ ያለ ከወዴት አለ? የበደሌ ሸክም ያንከባለለ ውዴ እንዳንተ ያለ ከወዴት አለ?